ቀዳሚ ወዳደረግነው ሀገራዊ ዜናችን ስናመራ ቀላል የማይባሉ የባንክ ደንበኞች ለግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጪ የግል የባንክ ሂሳባቸውን ተጠቅመው የገንዘብ እንቅስቃሴዎችን እየፈጸሙ ናቸው ተባለ። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ባወጣው መግለጫ ባንኩ በአዋጅ ቁጥር 1359/2017 በተሰጠው ስልጣን መሰረት አደረኩት ባለው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጪ የግል ባንክ ሂሳባቸው ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየፈጸሙ መሆናቸውን አረጋግጫለሁ ብሏል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑም በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያዙ ወይም የተገናኙ ሊሆኑ ይችላሉ ሲል ብሔራዊ ባንኩ ባወጣው መግለጫ ገልጿል። አክሎም እነዚህን መሰል ተግባራትን ለመግታት አስፈላጊው የተቀናጀ እርምጃ እንዲወሰድ መወሰኑን አስታውቋል። በመሆኑም የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነትን ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ ማስተላለፉን ገልጸዋል። ህገወጥ ድርጊት በፈጸሙ ነጋዴዎች ላይ ህጋዊ እርምጃ ተወሰደ። ህገወጥ የንግድ እንቅስቃሴ መፈጸማቸው የተረጋገጡ 785 ነጋዴዎች ላይ የተለያየ ደረጃ ያለው ህጋዊ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በሚኒስትሩ የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቁ በነበሩ ከይዛ ጋር ባደረጉት ቆይታ እንደተናገሩት በህገወጥ ንግድ ላይ የሚደረገው ቁጥጥርና የሚወሰደው እርምጃ ተጠናክሮ እንደሚቀጥል አረጋግጠዋል። በዚህ መሰረት በበጀት ዓመቱ የመጀመሪያ ሩብ ዓመት ከዋጋ ጭማሪና ከህገወጥ ንግድ አንጻር በተስተዋሉ ህገወጥ ድርጊቶች ላይ እርምጃ ተወስዷል ነው ያሉት። ላብነትም በ780 ነጋዴዎች ላይ የጽሁፍ ማስጠንቀቂያ፣ የንግድ ፈቃድ እገዳና ስረዛ እንዲሁም በ5 ነጋዴዎች ላይ በህግ አግባብ የእስራት እርምጃዎች መወሰዳቸውን ገልጸዋል። በተመሳሳይ 3.5 ሚሊዮን ብር የገንዘብ ቅጣት እርምጃ መውሰድ መቻሉንም አስታውቀዋል። በተለያዩ የንግድ እንቅስቃሴ ላይ ሊታዩ የሚችሉ ህገወጥ ድርጊቶችን ለመከላከል ያለመ እቅድ ተዘጋጅቶ ወደ ስራ መገባቱንም አንስተዋል። በዚህም መንግስት ያደረገውን የደሞዝ ማስተካከያ ብሎም በዓላትን ሽፋን በማድረግ የዋጋ ንረት እንዳይኖር የተቀናጀ የቁጥጥር ስራ መሰራቱንና ይህም ተጠናክሮ እንደሚቀጥል አመላክተዋል። በመሆኑም በጠንካራ ቁጥጥር ስርዓት እርምጃ እንዲወሰድ ለሁሉም የክልልና ከተማ አስተዳደሮች የንግድ ቢሮ ኃላፊዎች አቅጣጫ ተሰጥቶ በትኩረት የተሰራ መሆኑን ነው ያረጋገጡት። ህብረተሰቡም ህገወጥ የንግድ እንቅስቃሴን ሲመለከት ጥቆማ በመስጠት ለፍትሃዊ ንግድ ገዛ እንዲያደርግም ጥሪ አቅርበዋል። 2000 በላይ ትምህርት ቤቶች አሁንም እንደተዘጉ መሆናቸው ተገለጸ። የአማራ ክልል ትምህርት ቢሮ ምክትል ኃላፊ ደምስ ሰንደሪስ ባለፉት ዓመታት በአማራ ክልል በተፈጠረው የሰላም እጦት ምክንያት የትምህርት ዘርፉ ከፍተኛ ችግር ገጥሞት ቆይቷል ብለዋል። ባለፉት 2 ዓመታት በርካታ ተማሪዎች ከትምህርት ገበታ ውጪ የሆኑበትና ትምህርት ቤቶች ተዘግተው የቆዩበት እንደነበር አንስተዋል። ኃላፊው ይህን ያሉት የአማራ ክልል ትምህርት ቢሮ ከጎንደር ቀጠና የዞንና የወረዳ የትምህርት ተቋማት የስራ ኃላፊዎችና ባለድርሻ አካላት ጋር የመጀመሪያ ሩብ ዓመት የስራ አፈጻጸም ግምገማውን እያካሄደ ባለበት ወቅት ነው። ችግሩ አሁንም እንደቀጠለ መሆኑን የተናገሩት ምክትል ኃላፊው ከ2000 በላይ ትምህርት ቤቶች አሁንም እንደተዘጉ ይገኛሉ ብለዋል። በ2018 ሩብ ዓመት የትምህርት ዘርፉ ላይ መነቃቃት እንዲፈጠር የተለያዩ ተግባራት የተሰሩ ስለመሆኑም አብራርተዋል። በሩብ ዓመቱ የነበረውን አፈጻጸም መነሻ በማድረግ ወደ ትምህርት ገበታ ያልተመለሱ ተማሪዎችን ለመመለስ በትኩረት መስራት እንደሚጠበቅም ገልጸዋል። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኞም የትምህርት ስርዓቱን ለማሳደግ የመምህራንን ብቃትና ክብር መገንባት ያስፈልጋል ብለዋል። የፕሪቶሪያ
የፕሪቶሪያ የሰላም ስምምነት ተፈጻሚ እንዲሆን እሰራለሁ ሲል ስምረት ፓርቲ ገለጸ። የፕሪቶሪያ የሰላም ስምምነት ተፈጻሚ እንዲሆን እንደሚሰራ የትግራይ ዲሞክራሲያዊ ስምረት ወይም ስምረት ፓርቲ አስታውቋል። ፓርቲው ይህን ያስታወቀው የምስረታ ጉባኤውን በዛሬው ዕለት በአዲስ አበባ ባካሄደበት ወቅት ነው። በምርጫ ቦርድ ከፖለቲካ ፓርቲነት በተሰረዘው በህወሓት በትግራይ ክልል የተፈጠረውን የፖለቲካ ምህዳር መበላሸትን ለማስተካከል ብሎም የትግራይ ህዝብን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት እንደሚሰራ የፓርቲው ጊዜያዊ ፕሬዝዳንት ጌታቸው ረዳ አስታውቋል። የዲሞክራሲያዊ ስምረት ትግራይ ፓርቲ ድርጅት ኃላፊ ብርሃነ ገብረኢየሱስ በምርጫ ቦርድ ጊዜያዊ የምዝገባ ፈቃድ አግኝቶ በመንቀሳቀስ በአጭር ጊዜ 5600 አባላትን መመዝገብ ቢችልም በኃይል በሚያምነው በህወሓት አካሄድ የፓርቲው ቢሮዎች መሰበራቸውን፣ አባላቱ መንገላታታቸውን አመላክተዋል። ፓርቲው ለትግራይ ህዝብ የተሻለ የፖለቲካ ምህዳርን ለማምጣት የመታገያ ፓርቲ ለመሆን እንደሚሰራም ተጠቁሟል። የፕሪቶሪያ የሰላም ስምምነት ተፈጻሚ እንዲሆን እሰራለሁ ሲልም ገልጸዋል። በሰሜን ተራሮች ብሔራዊ ፓርክ ውስጥ የሚገኙ ብርቅዬ እንስሳት ላይ እየደረሰ ያለው ችግር አሳሳቢ ነው ተባለ። በአማራ ክልል በሚገኘው ሰሜን ተራሮች ብሔራዊ ፓርክ ውስጥ የሚገኙ ብርቅዬ እንስሳት ላይ እየደረሰ ያለው ችግር አሳሳቢ ነው ሲሉ የሰሜን ጎንደር ዞን ምክትል አስተዳዳሪና የንግድና ገበያ ልማት መምሪያ ኃላፊ አቶ ቢምረው ካሳ አስታውቀዋል። ኃላፊውን ያሉት የሰሜን ተራሮች ብሔራዊ ፓርክ ስነ ምህዳር ለማልማትና ለመጠበቅ የሚያስችል የሃይማኖት አባቶች፣ የአገር ሽማግሌዎችና የአጋር አካላት ሚና ላይ ያተኮረ ውይይት መድረክ በተካሄደበት ወቅት ነው። በዚህም ፓርኩንና በፓርኩ ውስጥ የሚገኙ ብርቅዬ እንስሳቶችን ለመጠበቅ የሃይማኖት አባቶች ድርሻ ጉልህ ሚና እንዳለውም ኃላፊው ተናግሯል። የዞኑ ብሎም የአገሪቱ ሀብት የሆነው ፓርክ